سلام سلام لكل هاجر سويت channel تخاتلتي كمي كنهم دحنتهم أنا دحني غير مسكن نسوم لما بزلهم والسلام كتكون اللي نتمنهم مالتي بزلهم وسلام كن اللايك ولكم يدلي سنيتين يتيقل لكم يدلي بيتسا أنا كمي أخم دحنتهم كمي يكبر لسراح مغات خلو سدش لهم كون أو عدل لهم إذا channel تكاتلو مالتي سلام كتكون لي ملؤتين بيتي وبيتسا أنا فيديو حيزة متقلقوا لهم عند دمو مالتيو كم تير لمركم ولا هيك شير سبسكرايب ناقولكم برادة بيتسا يزورت في اللي يخون بيتسا بحكي مالتيو ولا إلى لكم على إلى لكم تتاو يعني تبل بالعمي يرسلوا لن سوسي تعيش بقى همزي جير كتلس بتعمل دسي لك بونس وسنة يتعيشي حقو سيس وسنة يقولي من قري كلي يتحزلي كامية حساسة وسير كمان قال سلالي كلي لايك شير سبسكرايب نقولكم كشام جرى شر اللي فيديو حواتي معري لايف سلالي أتو كسكاب غفت لي بفيديو مرأي أتو يعني تحاورنا نعبها سبسكرايب ليقولكم لما سبسكرايب نقولكم نزي channel بيت ساكونو سبسكرايب ليقولكم كا لايك شير كومنت أنا صريتو ناقوركم براتة يعني بيت الساب إن لما عندي لما حدا يلمدهم قال أي كفل من فساح تتاتي نيزة بقدمي قال أي كفل مالتي كندينا لأكل رأسنا نفتش كندينا لأكلنا نفلت كندينا لأكلنا سكي عب هاي ما نتنازل لنا عايش مو مالتي فلتت بزعنا قرأ قدساننا بزعنا نميتاتنا ملادنا نميتاتنا سجدت تعين السجدت سجد القدسان تعين السجدت الأملاك السجد سجدت كتاي وهم لول حتتاتنا هنا قرأ قدساننا قال كفال حزلكم مدينا وكشامة أرشات خطات الوابت لا بزحت ملسي قبلكم እንኳን ወደ ኦርቶዶክሳዊ ጥያቄና መልስ ቻናል በሰላም መጣችሁ። ዛሬ መንፈሳዊ ዕውቀታችሁን የምትፈትኑባቸውን 50 የተመረጡ ጥያቄዎችን ይዘንላችሁ መጥተናል። ይህን ቪዲዮ የምታዩ የመጀመሪያዎቹ 100 ሰዎች ቪዲዮውን ላይክ በማድረግ ለብዙሃን ተደራሽ እንዲሆን እንድታግዙን እንጠይቃለን። አብራችሁን ቆዩ። ጥያቄ ቁጥር 1 ረቡዕና ዓርብን ለምን እንጾማለን? ሀ ጌታችን የታሰረበት ቀናት ስለሆነ፣ ለ የይሁዳ ምክርና ስቅለቱን ለማሰብ፣ አምሮሃ በብሉይ ኪዳን የታዘዘ ስለሆነ። መልሱ ለ የይሁዳ ምክርና ስቅለቱን ለማሰብ። የረቡዕና ዓርብ ጾም ስያሜው ጾመ ድህነት ሲሆን የሚጾመው ረቡዕ ይሁዳ ጌታን አሳልፎ ለመስጠት የተስማማበት ወይም የመከረበት ቀን ስለሆነና ዓርብ ደግሞ ጌታችን የተሰቀለበት ዕለት ስለሆነ ሲሆን ጾሙን እንድንጾም ያዘዙት ደግሞ ቅዱሳን ሐዋርያት በዲድስቅልያ ቀኖናቸው ነው። ጥያቄ ቁጥር 2 በቤተ ክርስቲያን ትርጓሜ ጾም ማለት ምን ማለት ነው? ሀ የነፍስን ፈቃድ ለስጋ ማስገዛት፣ ለ ነፍስንና ስጋን እኩል ማድከም፣ ሐመርሃ የስጋን ፈቃድ ለነፍስ ማስገዛት። መልሱ ሐመርሃ የስጋን ፈቃድ ለነፍስ ማስገዛት። ጾም ማለት ሆድ ከምግብ ብቻ ሳይሆን አንደበት ከሐሜት፣ ዓይን ከምኞትና ልቦና ከክፉ ሐሳብ ተከልክሎ ለነፍስ ፈቃድ የሚገዛበት መንፈሳዊ ተጋድሎ ነው። ጥያቄ ቁጥር 3 ያዕቆብ በሕልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየበት ቦታ ምን ይባላል? ሀ ካራን፣ ለ ሎዛ፣ ሐመርሃ ቤርሳቤ። መልሱ ለሎዛ። ጥያቄ ቁጥር 4 በጉባኤ ኤፌሶን ለንስጥሮስና ለክህደት ትምህርቱ በሚገባ መልስ የሰጠው ቅዱስ አባት ማን ነው? ሀ ቅዱስ ቄርሎስ፣ ለ ቅዱስ እስጢፋኖስ፣ ሐመርሃ ቅዱስ ቴዎፍሎስ። መልሱ ሀ ቅዱስ ቄርሎስ። ቅዱስ ቄርሎስ የክርስቶስን አምላክነትና ወልደ አምላክ መሆኑን በማረጋገጥ የንስጥሮስን የክህደት ትምህርት በኤፌሶን ጉባኤ አውግዟል።
ጥያቄ ቁጥር 5 ስለ እመቤታችን ህቱም ድንግልና የተናገረው ነቢይ ማን ነው? ሀ ነቢዩ ኢሳይያስ፣ ለ ነቢዩ ሕዝቅኤል፣ ሐመርሃ ነቢዩ ዳንኤል። መልሱ ለነቢዩ ሕዝቅኤል። ነቢዩ ሕዝቅኤል በምስራቅ በኩል ያለችው ደጅ ተዘግታ ትኖራለች ብሎ ስለ እመቤታችን ዘላለማዊ ድንግልና ትንቢት ተናግሯል። ጥያቄ ቁጥር 6 እመቤታችን በስደቷ ወቅት ኢትዮጵያ ውስጥ ረዘም ላለ ጊዜ ያረፈችበት ቦታ ምን ይባላል? ሀ ደብረ ዳሞ፣ ለ ግሸን ማርያም፣ ሐመርሃ ቁስቋም ማርያም። መልሱ ለግሸን ማርያም። እመቤታችን በስደቷ ወቅት በኢትዮጵያ ለብዙ ጊዜ ካረፈችባቸው ቅዱሳን ቦታዎች አንዱና ዋነኛው ግሸን ደብረ ከርቤ ወይም ግሸን ማርያም ነው። ጥያቄ ቁጥር 7 በሐዋርያት ጊዜ የነበሩ የመጀመሪያዎቹ መናፍቃን ምን ተብለው ይጠራሉ? ሀ መቅዶኒዮሳውያን፣ ለ ኒቆላውያን፣ ሐመርሃ ንስጥሮሳውያን። መልሱ ለኒቆላውያን። ኒቆላውያን በሐዋርያት ዘመን የተነሱና በራእይ ዮሐንስ ላይም በክፉ ሥራቸው የተጠቀሱ የመጀመሪያዎቹ መናፍቃን ናቸው። ጥያቄ ቁጥር 8 የመጀመሪያዎቹን ሁለት የእስራኤል ነገሥታት ሳኦልና ዳዊትን የቀባው ታላቁ ነቢይ ማን ይባላል? ሀ ነቢዩ ሳሙኤል፣ ለ ነቢዩ ኤልያስ፣ ሐመርሃ ነቢዩ ናታን። መልሱ ሀ ነቢዩ ሳሙኤል። ነቢዩ ሳሙኤል እግዚአብሔር ባዘዘው መሠረት ሳኦልን የመጀመሪያው ዳዊትንም ሁለተኛው የእስራኤል ንጉሥ አድርጎ የቀባቸው ነቢይ ነው። ጥያቄ ቁጥር 9 አርዮስና ተከታዮቹ የተወገዘበት ጉባኤ የትኛው ነው? ሀ የኤፌሶን ጉባኤ፣ ለ የቁስጥንጥንያ ጉባኤ፣ ሐመርሃ የኒቅያ ጉባኤ። መልሱ ሐመርሃ የኒቅያ ጉባኤ። በ325 ዓመተ ምህረት በ318ቱ ሊቃውንት በተደረገው የኒቅያ ጉባኤ አርዮስ ወልድ ፍጡር ነው በማለቱ ተወግዞ ተለይቷል። ጥያቄ ቁጥር 10 በብሉይ ኪዳን ዘመን የቤተ ክርስቲያን ምሳሌ ያልሆነው የትኛው ነው? ሀ የኖህ መርከብ፣ ለ ደብረ ሲና፣ ሐመርሃ የሙሴ ደብተራ ድንኳን። መልሱ ለደብረ ሲና። የኖህ መርከብ፣ ደብተራ ድንኳንና ሌሎችም የቤተ ክርስቲያን ምሳሌዎች ሲሆኑ ደብረ ሲና ግን የሕግ መሰጠትን እንጂ የቤተ ክርስቲያንን ምሳሌነት አያመለክትም። ጥያቄ ቁጥር 11 የኢየሩሳሌምን የመጀመሪያውን መቅደስ የሠራው ማን ነው? ሀ ንጉሥ ሰለሞን፣ ለ ንጉሥ ዳዊት፣ ሐመርሃ ነቢዩ ሙሴ። መልሱ ሀ ንጉሥ ሰለሞን። ንጉሥ ሰለሞን አባቱ ዳዊት ባዘጋጀው ዕቅድ መሠረት በእግዚአብሔር ፈቃድ የመጀመሪያውን ታላቅ የኢየሩሳሌም መቅደስ ሠራ። ጥያቄ ቁጥር 12 የጌታችን ቅዱስ ክቡር ደሙ የሚሰጥበት ማንኪያ ወይም ጭልፋ ስሙ ምን ይባላል? ሀ የእንጨት ማንኪያ፣ ለ ዕርፈ መስቀል፣ ሐመርሃ የብረት ጭልፋ። መልሱ ለዕርፈ መስቀል። በቅዳሴ ጊዜ ዲያቆኑ ለምዕመናን የጌታን ክቡር ደም ለማቀበል የሚጠቀምበት ልዩና የተቀደሰ ማንኪያ ዕርፈ መስቀል ይባላል። ጥያቄ ቁጥር 13 ጠፈርን የሚያቀዘቅዘው ወንዝ ማን ይባላል? ሀ ሃኖስ፣ ለ ጊዮን፣ ሐመርሃ ጤግሮስ። መልሱ ሀ ሃኖስ። ሃኖስ ከሰባቱ ሰማያት በላይ የሚገኝና በጠፈር ላይ የሚፈስ ጠፈሩ በፀሐይ ሙቀት እንዳይቃጠል የሚያቀዘቅዝ የውሃ ወንዝ ነው። ጥያቄ ቁጥር 14 ከገነት ፈሳሽ ወንዞች መካከል ኢትዮጵያን የከበበው ወንዝ ማን ይባላል? ሀ
ጤግሮስ፣ ለ ጊዮን፣ ሐመርሃ ኤፍራጥስ። መልሱ ለጊዮን። በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ እንደተጠቀሰው ጊዮን ኢትዮጵያን ሁሉ በዙሪያዋ የከበበ ወንዝ ነው። ጥያቄ ቁጥር 15 የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የደረሰው አራራይ የተባለው ዜማ ምን ማለት ነው? ሀ የደስታ ዜማ፣ ለ የምስጋና ዜማ፣ ሐመርሃ የትካዜ ወይም የልቅሶ ዜማ። መልሱ ሐመርሃ የትካዜ ወይም የልቅሶ ዜማ። አራራይ የቅዱስ ያሬድ ከሦስቱ ዜማዎች አንዱ ሲሆን በተለይ በጾም ወቅትና በሐዘን ቀናት የሚዘመር የሰውን ልብ ለንስሐ የሚያነቃቃ የትካዜ ዜማ ነው። ጥያቄ ቁጥር 16 በኢትዮጵያ ተዋሕዶ ቤተክርስቲያናችን አንድ ዲያቆን ዕድሜው ስንት ሲሆን ለቅስና ይሾማል? ሀ 20 ዓመት፣ ለ 30 ዓመት፣ ሐመርሃ 40 ዓመት። መልሱ ለ30 ዓመት። ጥያቄ ቁጥር 17 ኤልሻዳይ ማለት ምን ማለት ነው? ሀ ሁሉን የሚችል አምላክ፣ ለ ጸባዖት ወይም የሰራዊት ጌታ፣ ሐመርሃ እግዚአብሔር ከኛ ጋር ሆነ። መልሱ ሀ ሁሉን የሚችል አምላክ። ኤልሻዳይ የሚለው ስም የዕብራይስጥ ቃል ሲሆን ትርጉሙም ሁሉን ቻይ ወይም ሁሉን የሚችል አምላክ ማለት ነው። ይህ ስም በመጽሐፍ ቅዱስ ውስጥ እግዚአብሔር ለአብርሃም ራሱን ሲገልጽ የተጠቀመበት ስም ነው። ጥያቄ ቁጥር 18 እምነ ጽዮን ማለት ምን ማለት ነው? ሀ የጽዮን እናት፣ ለ የጽዮን ልጅ፣ ሐመርሃ የጽዮን ንግሥት። መልሱ ሀ የጽዮን እናት። እምነ ማለት እናት ማለት ሲሆን ጽዮን ደግሞ ቤተ ክርስቲያን ምሳሌ ናት። ስለዚህ እምነ ጽዮን ማለት የቤተ ክርስቲያን እናት ማለት ሲሆን ይህም በዋናነት ድንግል ማርያምን ይመለከታል። ጥያቄ ቁጥር 19 ታምረ ማርያምን የጻፈው ቅዱስ አባት ማን ይባላል? ሀ ቅዱስ ኤፍሬም፣ ለ ቅዱስ ደቅስዮስ፣ ሐመርሃ አባ ሕርያቆስ። መልሱ ለቅዱስ ደቅስዮስ። ቅዱስ ደቅስዮስ ለእመቤታችን በነበረው ፍቅርና ትጋት የታወቀ ሲሆን ታምረ ማርያምን በመጀመሪያ የጻፈውና እመቤታችንም ተገልጣለት የክብር ልብስ የሰጠችው አባት ነው። ጥያቄ ቁጥር 20 አትሮኖስ ማለት ምን ማለት ነው? ሀ የውሃ ማጠራቀሚያ፣ ለ ወንጌል የሚቀመጥበት ጠረጴዛ፣ ሐመርሃ የካህናት ልብስ። መልሱ ለወንጌል የሚቀመጥበት ጠረጴዛ። ጥያቄ ቁጥር 21 ነገረ ማርያምን የጻፈው ቅዱስ አባት ማን ይባላል? ሀ ቅዱስ ዮሐንስ አፈወርቅ፣ ለ ቅዱስ ኤጲፋኒዮስ፣ ሐመርሃ አባ ጊዮርጊስ ዘጋስጫ። መልሱ ሀ ቅዱስ ዮሐንስ አፈወርቅ። ቅዱስ ዮሐንስ አፈወርቅ በእመቤታችን በድንግል ማርያም ላይ ጥልቅ የሆነ ትምህርት የጻፈ የቤተ ክርስቲያናችን አምድ የሆነ ሊቅ ነው። ጥያቄ ቁጥር 22 ማዕዶት ማለት ምን ማለት ነው? ሀ መሸጋገሪያ፣ ለ የጸሎት መጽሐፍ፣ ሐመርሃ የመስዋዕት ቦታ። መልሱ ሀ መሸጋገሪያ። ማዕዶት የሚለው የግዕዝ ቃል አዕደወ ወይም አሻገረ ከሚለው ግስ የወጣ ሲሆን ትርጉሙ መሸጋገሪያ ወይም የማለፊያ መንገድ ማለት ነው። በቤተ ክርስቲያን ሥርዓትም ለምዕመናን ከኃጢአት ወደ ንስሐ ከሞት ወደ ሕይወት መሸጋገሪያነትን ያመለክታል። ጥያቄ ቁጥር 23 መዓልት ማለት ምን ማለት ነው? ሀ ቀን፣ ለ ሌሊት፣ ሐመርሃ የፀሐይ መውጫ።
መልሱ ሀ ቀን። ጥያቄ ቁጥር 24 ዝንሕቲ መልስ እዚአን ይመስላ ቤተሰብ እንደይ ናይ ላክል ተምሃር ክንደይ ላይ ላክል ፈሊጥኩም ክንደይከ መሊስኩም ክንደይከ መሊስና ልል አው ከመንት ሙጡ ማለት ይሁን ቤተሰብ እና እንወረና ጻንሒት በጣም ያለመስክም ቤተሰብ ምትባዕኩም አይፈልየኒ አና ጽርጭኩም አይፈልየኒ አው ቃጻል ደማ ልበለጸ حتى ሒዛ መጽያ ልበለጸ ለሆነሲ بالبلد لخمت لواخاتم بالبلد مدرات لخمت لواخاتم متبعهم أيفلين كلكم يدلنا يقول هكذا سويتي بتاعنا التخاتلتي بزلهم هو سنايك النيات ملكم كان يخون لكم بيت سافت ويرب لكم